ሰላም ሰላም የመልካም ፋሚሊ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደ ቻናሌ በሰላም መጣችሁ። ለቻናሌ አዲስ የሆናችሁ ካላችሁ ዌልካም ብያለሁኝ። ዛሬ ይዤላችሁ የመጣሁት በተለይ በውጭ ዓለም የምንኖረው በገበያ ላይ በጣም ብዙ አይነት የምግብ ዘይቶች እንዳሉ እናውቃለን። በዛ የተነሳ ያው የትኛው ነው ጥሩ የትኛው ነው መጥፎ የሚለውን ብዙ ጊዜ ለመለየት እንቸገራለን። ስለዚህ ዛሬ ጥሩን ከመጥፎ እንዴት መለየት እንችላለን የሚለውን አብረን እናያለን ማለት ነው። እኔ እንደምታውቁኝ የጤና ባለሙያ ወይም ኒውትሪሽናል ሳይንስ አላጠናውምም አልተማርኩም። ነገር ግን ለራሴ ለጤናዬ እንዲሁም ለቤተሰቤ በማሰብ ማንኛውንም ነገር ከመግዛቴ በፊት ብዙ አነባለሁ። ሪሰርች በማድረግም ብዙ ማወቅ ችያለሁና እናንተም በየቤታችሁ ማንኛውንም ነገር ከመግዛታችሁ በፊት ሰርች አድርጋችሁ ማወቅ ትችላላችሁ በቀላሉ ማለት ነው። እና ያው ሁላችንም በእጃችን ላይ በምናገኘው ቴክኖሎጂ ተጠቅመን ሰርች እያደረግን ብዙ ነገር ማወቅ መማር እንችላለን ማለት ነው። ስለዚህ እኔ ያወቅኩትን ለእናንተም ለማካፈል ነው ዛሬ የመጣሁት። እስከ መጨረሻ ድረስ አብራችሁኝ ቆዩ። ዛሬ በቤቴ የምጠቀማቸውን ዘይቶችና ወደ ሱቅም ሄደን ያሉትን ዘይቶችና የዋጋ ልዩነታቸውን እንዲሁም የዘይት አይነቶችን አብረን እናያለን። በመጀመሪያ የማሳያችሁ ኦርጋኒክ ቨርጂን ኮኮናት ኦይል ነው። ኦርጋኒክ ቨርጂን ኮኮናት ኦይል ኮልድ ፕረስ ከሚባሉ ዘይቶች ውስጥ አንደኛው ነው። ያው ኮልድ ፕረስ ማለት ሜካኒካል በሆነ ፕሬሸር በመጭመቅ ጤናማ በሆነ መንገድ ተጨምቆ የወጣ ዘይት ማለት ነው። እና ኮኮናት ኦይል ከፍተኛ የጤና ጥቅሞችና ይሰጠናል። ምክንያቱም በውስጡ ፋይበር፣ ቫይታሚኖች እና ብዙ ማዕድናትን ስለያዘ ለጤናችን አስፈላጊ ነው ማለት ነው። ሌላው ኮኮናት ኦይል ስንጠቀም ያው በከፍተኛ ሙቀት መጠቀም የለብንም። ነገር ግን ቀለል ያሉ ነገሮችን ከፍተኛ ሙቀት የማይፈልጉ ነገሮችን መስራት ወይም አትክልቶችን መጥበስ እንችላለን ማለት ነው። ከፍተኛ ሙቀት ከተጠቀምን ዘይቱ ይቃጠልና ከውስጡ ማግኘት ያለብንን ነገሮች በጠቅላላ እናጣቸዋለን ማለት ነው። ሌላኛው የወይራ ዘይት ወይም ኤክስትራ ቨርጂን ኦሊቭ ኦይል ነው። ኤክስትራ ቨርጂን ኦሊቭ ኦይል ሙቀትን የመቋቋም የመቻል አቅሙ በጣም ዝቅተኛ ነው። ስለዚህ ለሙቀት ካጋለጥ ነው በውስጡ ያሉ ለሰውነታችን እንዲሁም ለጤናችን አስፈላጊ የሆኑ ነገሮችን እናጣለን ማለት ነው። ስለዚህ ኤክስትራ ኦሊቭ ኦይል መጠቀም ያለብን እንደ ሰላጣ ላሉ ነገሮች ድረሲንግ ለመስራት እንችላለን። ወይም ምግባችንን ካበሰልን በኋላ ስናቀርብ ካናቱ ኦሊቭ ኦይል መጨመር እንችላለን ማለት ነው። ይህኛው እኔ በጣም የምጠቀመው ዘይት ነው። ከፍተኛ ሙቀት አቮካዶ ኦይል ማለት ነው። ከፍተኛ ሙቀት የመቋቋም አቅም አለው። የፈለግነውን ነገር ልንሰራበት ልንጠብስበት እንችላለን። በውስጡም ብዙ አይነት ቫይታሚኖች፣ ሚኒራሎች እና ኦሜጋ 3 አለው። ስለዚህ የአቮካዶ ዘይት ለጤናችን አስፈላጊ ነው ማለት ነው። በተጨማሪ የመገጣጠሚያ ላይ ህመም ይቀንሳል። የአይን ጤናን ለመጠበቅ ይረዳል። ለልብና ለተለያዩ ጤናዎች ይጠቅማል። ዋና ነገር ደግሞ በከፍተኛ ሙቀት ብንጠቀመው እንኳን በውስጡ ያሉ ንጥረ ነገሮች አናጣቸውም ማለት ነው። በተለይ ደግሞ ለነፍሰ ጡር ሴቶች በውስጡ የያዛቸው ንጥረ ነገሮች በጣም ጠቃሚ ነው። ለጽንሱም ይረዳል። ስለዚህ ከዕለት ተዕለት ምግባችን ውስጥ አቮካዶ ዘይት ማካተት አለብን ማለት ነው። እዚህ ጋር እንደምታዩት አሁን ወደሚሄድበት ሱቅ ወጥቼ ነው ያለሁት። ይሄ አቮካዶ ኦይሉ ነው። አንዷ በጣም ውድ ነው። በእርግጥ ግን ካለን ነገር ጋር አመጣጥነን መግዛት እንችላለን። 21 ብር ከ23 22 ብር ማለት ነው። 21 ከ99 ነው አንዷ አቮካዶ ኦይል ማለት ነው። ቅድም ያያችኋት ይሄኛው ኦሊቭ ኦይል ነው። ኦሊቭ ኦይል ሆኖ ሪፋይንድ የሆነ ኦሊቭ ኦይል ነው። የቅድም መጀመሪያ ያሳየኋችሁ ኤክስትራ ቨርጂን ኦሊቭ ኦይል ነው። ይሄኛው ግን ሪፋይን የሆነ ነው። ለምግብነት ይጠቀሙታል። ግን በኬሚካልና በከፍተኛ ሙቀት ተጨምቆ የተዘጋጀ ዘይት ነው ማለት ነው። ይሄኛው ያው ቅድምም እንደነገርኳችሁ ኤክስትራ ቨርጂን ኦሊቭ ኦይል ነው። የዋጋ ልዩነታቸውን ራሱ ማየት ትችላላችሁ። እዛ ጋር ቅድም ያያችሁት ሪፋይንድ የሆነ ኦሊቭ ኦይል ሁለቱ አንድ ላይ የተያዘ ሁለቱ ትልቁ
34 ብር 33 ከ99 34 ብር ማለት ነው ሁለቱ። ግን እቺ አንዷ ብቻ ስትገዟት እችኛዋን ኤክስትራ ቨርጂን ኦሊቭ ኦይሏ ከዛኛው ዋጋው ይጨምራል ማለት ነው። እና እንደምታዩት ብዙ አይነት ኦሊቭ ኦይል አለ። ይሄኛው ኤክስትራ ላይት የሚባለው ኦሊቭ ኦይል ነው። ምግቦችን ፍራይ ለማድረግ ኩክ ለማድረግ የምንጠቀምበት ነው። ግን ያው እነዚህም በከፍተኛ ሙቀትና በኬሚካል ተጠቅመው ወደ ዘይትነት የተቀየሩ ቢሆንም ከኮርን ከምንላቸው ቬጂቴብል ኦይል ከምንላቸው ለጤና በጣም አደገኛ ከሚባሉ ዘይቶች እነዚህ በተወሰነ መልኩ የተሻሉ ናቸው። ሪፋይን ቢሆኑ የተሻሉ ናቸው ማለት ነው። ይህ ሁሉ የምታዩት ኦሊቭ ኦይል ነው። እንግዲህ በጣም ብዙ አይነት ኦሊቭ ኦይል አለ። አሁን ደግሞ እስኪ መጥፎ ከሚባሉ ዘይቶች አይነቶች ውስጥ ላሳያችሁ። አንደኛው ይሄ ዘይት ነው። ካኖላ ኦይል ይባላል። ካኖላ ኦይል ያው ጥሩ እንዳልሆነ ብዙዎቻችን እናውቀዋለን። በጣም ይነገርለታል። ያው ይህንን ዘይት ወደ ዘይትነት ለመቀየር በጣም ብዙ ኬሚካሎች እና በከፍተኛ ሙቀት ነው ተጨምቆ ወደ ዘይትነት የተቀየረው። ሌላኛው ኮርን ኦይል ነው። እንግዲህ ያስባችሁታል ከበቆሎ ውስጥ ዘይትን ለማውጣት ምን ያህል ኬሚካል እና ሙቀት እንደሚያስፈልገው በጣም ከባድ ነው፣ ከበቆሎ ዘይት ማውጣት ማለት ነው። እና ብዙ ኬሚካሎችን እና ከፍተኛ የሆነ ሙቀትን ተጠቅመው ነው ወደ ዘይትነት የሚቀይሩት። እና ይሄ በጣም ለጤናችን አደገኛ ከሚባሉ ዘይቶች ውስጥ አንደኛው ነው። ዋጋቸውንም እንደምታዩት ነው። ይሄንን በሚያክል ጃሪካን በጣም ርካሽ ነው የሚሸጡት። ይሄ ሌላኛው ሶያ ነው። በጣም ብዙ አይነት ዘይት አይነቶች አሉ። ሶይቢን ኦይል ነው የሚባለው ይሄ። እና እነዚህ ዘይቶችን እነዚህን ዘይቶች ወደ ዘይትነት ለመቀየር እነሱ የሚጠቀሙበት ሲስተም ከፍተኛ ሙቀትና የሚጠቀሙት ኬሚካል እንዲሁም ደግሞ ከለራቸውን አይታችሁ ከሆነ ኦሊቭ ኦይሉ ኤክስትራ ቨርጂን ኦሊቭ ኦይሉ እና ይሄ ላይቱ አንድ አይነት አይደለም ከለሩ። ይሄኛው ነጣ ይላል። እንትኑ ሽታው ራሱ ትክክለኛው ሲሆን ኮልድ ፕረስ ሲሆነው ኦሊቭ ኦይል ሽታው ራሱ የኦሊቭ ኦይል ትንሽ የሽታ አለው። ግን በኬሚካል ሲጠቀሙበት ውስጡ ያለውን የተፈጥሮ ሽታውን ያጠፉታል። ከለሩን ትክክለኛ ከለሩን ሁላ ያጣል ማለት ነው። ያው ለምንድን ነው ዘይት መጥፎ መሆኑን እያወቁ ለምንድን ነው ለገበያ የሚያቀርቡት ካላችሁ፣ ለሁሉም ሰው እነሱም እንደሚሉት ለሁሉም ሰው እንዲዳረስ ማለት ነው። ምክንያቱም ኮልድ ፕረስ የሚባለውን ዘይት ሜካኒካል በሆነ ፕሬሸር በመጭመቅ ብቻ ዘይቱን ካወጡት ብዙ ዘይት አይወጣላቸውም። ከዛ ውስጥ በጣም የተወሰነ ዘይት ነው ማግኘት የሚችሉት። ግን ይሄኛውን ኬሚካሎችና ከፍተኛ ሙቀት ተጠቅመው ዘይቱን ሲያወጡ በጣም ብዙ ዘይት ማውጣት ይችላሉ። እና አንደኛ ምክንያታቸው እሱ እንደሆነ ነው የሚናገሩት ማለት ነው። ዘይቱ ለብዙ ሰው መዳረስ እንዲችል ነው ብለው የሚሉትና ያው እኛ ደግሞ ጉዳቱን ካወቅን ተጠንቅቀን ለጤናችን ተስማሚ የሆነውን ዘይት ገዝተን መጠቀም አለብን ማለት ነው። በተለይ ቬጂቴብል ዘይት በጣም አስባችሁታል? ከቬጂቴብል ራሱ ዘይት እንዴት መውጣት እንደሚችል እንግዲህ ከቬጂቴብል ውስጥ ዘይትን ለማውጣት ምን ያህል ፕሬሸር፣ ምን ያህል ሙቀት፣ ምን ያህል ኬሚካል እንደሚጠቀሙ አስቡት። እና በጣም ከባድ ነው እና የሚያመርቱበት መንገድ አደገኛ ስለሆነ ለተለያዩ በሽታዎች ሊያጋልጡን ይችላሉና በጣም ጥንቃቄ ማድረግ አለብን። ራሳችንን መጠበቅ አለብን። የምንገዛውን ነገር ገዝተን ወደ ቤታችን ይዘን የምንሄደውን ነገር ማንበብ፣ ሰርች ማድረግ አለብን። በገንዘባችን በሽታ መሸመት የለብንም ማለት ነው። ስለዚህ የምንገዛው ነገር ላይ ትኩረት እናድርግ። የዛሬው ቪዲዮ እንግዲህ እንደጠቀማችሁ ተስፋ አደርጋለሁኝ።
በሌላ ቪዲዮ ደግሞ ለእናንተ ይጠቅማችኋል ብዬ ያሰብኩትን ቪዲዮ ይዤላችሁ እስከምመጣ ድረስ እስካሁን አብራችሁኝ ስለቆያችሁ አመሰግናለሁ። ሰላም ሁኑልኝ። ቸር ያገናኘን።